100 ሰዎች የዲቪ ሎተሪ አፕሊኬሽናችሁን በጥንቃቄ ሞልተን የሚጠበቅባችሁን $1 ክፍያ ለ100 ሰዎች ለመክፈል እንደ ዊሊ ቱር ኤንድ ትራቨል እንግዲህ ዝግጁ ነን ማለት ነው። ዊሊ ኢትዮጵያ ዲቪ ሎተሪ 2027 በdvlottery.state.gov በ1994 ዓ.ም ለመጀመሪያ ጊዜ የጀመረው የአሜሪካን የዲቪ ሎተሪ እንግዲህ እነሆ 33ኛ ዓመቱን ይዟል። ባለፉት 33 ዓመታት ውስጥ እንግዲህ ከ1.6 ሚሊዮን በላይ የቪዛ ዕድለኞችን በአማካይ ወደ አሜሪካ ነገር እንዲሄዱ የረዳ እንደዚሁም ወደ ሲቲዝንሺፕ እና ወደ ቋሚ ነዋሪነት ለበርካቶች ዕድልን የፈጠረ እንደሆነ ይታወቃል። በዚህኛው ዓመት ግን $1 በመክፈል አፕሊኬሽናቸውን ሰብሚት እንዲያደርጉ የሚያደርግ አሰራር ለመጀመሪያ ጊዜ እንግዲህ ተግባር ላይ ውሏል ማለት ነው። እንደሚታወቀው በዓለም ላይ በአቬሬጅ እስከ 20 ሚሊዮን ሰዎች በየዓመቱ የዲቪ ሎተሪን ለመሳተፍ ይሞክራሉ ተብሎ ይታሰባል። እንግዲህ በየዓመቱ ከ100 እስከ 125 ሺህ ሰዎች አሸናፊ እንደሆኑ ኖቲፊኬሽን ይደርሳቸዋል። ከነዛ ውስጥ ግን ከ50 እስከ 55 ሺህ የሚሆኑት ሰዎች ብቻ የመጨረሻውን የኢሚግራንት ቪዛ ስቲከር አግኝተው ወደ አሜሪካ ነገር የሚጓዙ ይሆናል። እንግዲህ የተቀሩት ሰዎች በተለያየ ምክንያት ወደ ኋላ የሚቀሩ ናቸው። ባልተሟላ የትምህርት መረጃ እንደዚሁም የክሪሚናል ሪከርድ፣ ሌላውና እጅግ በጣም ብዙዎቻችሁ የማታስተውሉት ቪዛችሁን ከሚያስከለክልባችሁ ነገር ውስጥ አንደኛው የቤተሰብ አባላችሁን በአግባቡ ሜንሽን አለማድረግ ነው። ኢቭን ዛሬ አብረዋችሁ እንዲጓዙ የማትፈልጓቸው ቢሆኑ እንኳን መረጃቸውን ሰጥታችሁ በቀጣይ ኢን ዘ ፊውቸር ግን ጆይን ያደርጉኛል ብላችሁ ልታልፏቸውና የእናንተን የቪዛ ፕሮሰስ ብቻ ፕሮሰስ ማድረግ ትችላላችሁ እንጂ በምንም አይነት ሁኔታ ትዳር ያላችሁ ትዳር እንደሌለው ወይ ልጆች ያሏችሁ ልጆች እንደሌላችሁ ወይም ደግሞ ያልወለዳችኋቸውን የራሳችሁ ያልሆኑ ልጆችን የራስ ልጅ እንደሆኑ አድርጎ ማቅረብ ቪዛችሁን ውድቅ ከሚያደርጉት ነገሮች ውስጥ አንደኛው ነው ማለት ነው። ስለዚህ የኢሚግራንት ቪዛ እንግዲህ የሕክምና ከክሪሚናል ሪከርድ የትምህርት ባክግራውንዳችሁ ሙሉ ነገራችሁ እንግዲህ በደንብ ስክሪን ተደርጎ ነው ማለት ነው። እንግዲህ የዚህ ድል ተጠቃሚ መሆን የምትፈልጉ ሰዎች ቀድማችሁ ኮሜንት አድርጉልናላችሁ። 100 ሰዎች የዲቪ ሎተሪ አፕሊኬሽናችሁን በጥንቃቄ ሞልተን የሚጠበቅባችሁን $1 ክፍያ ለ100 ሰዎች ለመክፈል እንደ ዊሊ ቱር ኤንድ ትራቨል እንግዲህ ዝግጁ ነን ማለት ነው። ዊሊ ፍሮም ዊሊ ኢትዮጵያ። መልካም ቀን። ዊሊ ኢትዮጵያ።